ሻሎም ሻሎም የአባቴ ብሩካን የጌታ ጸጋና ሰላም ይብዛላችሁ። ፓስተር አስረሳሽ ወልሰንበት እባላለሁ። ለማታውቁኝ በግሎሪ ኦፍ ሆሊ ስፒሪት ዓለም አቀፍ ቤተክርስቲያን መጋቢ አገልጋይ ነኝ። እግዚአብሔር የተባረከ ይሁን። ዛሬ ደግሞ አስደናቂ ለብዙዎች መጽናናት የምትሆን ምስክርነት ያዘለ አንድ ጥሪ ላቀርብላችሁ በፊታችሁ አለሁኝ። እንግዲህ ገና በለጋ ዕድሜ አባቴ ቤት ጋራ እግዚአብሔር ለዚህ ታላቅ አገልግሎት ሾመን። ከብዙ ዓመታት በፊት በአባታችን ግቢ ውስጥ በክልል 12 ላይ የመሰረተ ክርስቶስ ቤተክርስቲያንን በመትከል ብዙ የእግዚአብሔርን ስራ በዛ ምድር ላይ እና በአካባቢው ላይ ደግሞ ብዙ አጥባዮችን እግዚአብሔር ረድቶን ተክለናል። ዛሬ ቤተክርስቲያኗን ይዘው እንዲቀጥሉ የሆኑትን ብዙ ኃያላን አገልጋዮችን አፍርተናል። እግዚአብሔር የተባረከ ይሁን። እንግዲህ ከዛ ጊዜ ጀምሮ ከልጅነት ጊዜ ጀምሮ የጠራን እግዚአብሔር መቼም ጥሪ አንዴ ነውና ሌሎችም ከተሞች ክልሎች በሄድኩባቸው ሁሉ እግዚአብሔርን አገለግል ነበረ። ደግና ወደ አዲስ አበባም ደግሞ ሲመጣ ግሎሪ ኦፍ ሆሊ ስፒሪት ዓለም አቀፍ ቤተክርስቲያንን በመትከል በወንጌላውያን ቤተክርስቲያናት ስር በመታቀፍ እግዚአብሔርን ማገልገል ከጀመርን 16 ዓመት ሆኖናል። እግዚአብሔር የተባረከ ይሁን። በዚህ 16 ዓመት እቺ ቤተክርስቲያን በአዲስ አበባ ከተማ ብቻ ሳይሆን በሌሎች ከተሞችም አጥቢያዎችን በመትከል በእውነት ወንጌልን ለብዙዎች በማዳረስ ብዙ ነፍሳት በዚህ ቤተክርስቲያን ድኗል። ብዙዎች ደግሞ ከአጋንንት ስርዓት ከተለያዩ ሱሶች ስርዓት ነፃ በመውጣት የክርስቶስ ኢየሱስ መልክ ተስሎባቸው ዛሬ ኃያላን አገልጋዮች ሆነው ነው ያሉት። እግዚአብሔር የተባረከ ይሁን። እዚህ በ16 ዓመት ውስጥ ግን የአምልኮ ቦታ ቤተክርስቲያናችን ስላልነበራት በብዙ የአምልኮ ቤት ክራይ ዋጋ ከፍለናል፣ ተሰቃይተናል። ያው ዛሬ 8-9 ዓመት ጀምሮ የአምልኮ ቦታ ለማግኘት ህጋዊ በሆነ መንገድ ብዙ ለማግኘት ጥረት አድርገናል። ነገር ግን አልቻልንም ነበረ። እንግዲህ የጠበቅነው እግዚአብሔር አላሳፈረንም። የአባቴ ብሩካን በጣም የሚገርማችሁ ይህን ምስክርነት ላለመናገር ፈልጌ ነበረ። ነገር ግን እግዚአብሔር በህይወታችን እና በቤተክርስቲያናችን ለስሙ ክብርና ለሌሎች ደግሞ መጽናናት፣ መታነጽ፣ እምነት ምክንያት ስለሚሆን ብቻ እንደምናገር እንደምትረዱልኝ ተስፋ አድርጋለሁ። እግዚአብሔር የተባረከ ይሁን። እንግዲህ አምልኮ ቦታ ማግኘት በጣም አስቸጋሪ ነበረ። እግዚአብሔርን ግን እየጠበቀን እየጸለይን እያለ ከለታት አንድ ቀን የቤተ እምነት መሪዎች ስብሰባ ነበረ። ወደዛ ስብሰባ ሄድኩኝ። በዛ ስፍራ እግዚአብሔር እድሉን ሰጠኝ። በተሰጠኝ እድል እግዚአብሔር አምላክ የተባረከ ይሁን። የቤተክርስቲያናችንን አቤቱታ ለማቅረብ ችያለሁ። እግዚአብሔር ይባረክ። አንድ ጥያቄ ግን ልጠይቅ። መሪዎቻችን ጋር፣ አብያተ ክርስቲያናት ጋር፣ ሃይማኖት ተቋማት ጋር፣ ከንቲባ ጋር አትሊስት የደከሙት እናቶች የሚታይበት ነጥብ የለም ወይ? ይሄ እርሶ ጋር ቢታይልን የትውልድ እናት መሆናችን እንዲህ መሬት ሲሰጥ እናቶች የታሉ? ቸርች መሪዎቻችንን እግዚአብሔር አብዝቶ ይባርካቸው። ጆሮአቸውን ሰጥተው አደመጡን። መረጃዎቻችን እንዲታይልን አደረጉ። የሰማይ አምላክ እግዚአብሔር ይባርካቸው። ቤተክርስቲያናችን የአምልኮ ቦታ አግኝተናል። እግዚአብሔር እንድታመሰግኑልን እንፈልጋለን። ከዚህ ሀሳብ ተነስቼ ሁለት ነገሮችን ተናግሬ ያበቃለሁ። አንደኛው እንደኛ እግዚአብሔርን ረጅም ዓመት በነገሮቻችሁ ሁሉ ላይ እየጠበቃችሁ ያላችሁ የአባቴ ብሩካን አይጠበቅነው እግዚአብሔር መጣ፣ በወደደበት መንገድ መጣና ለእናንተም እግዚአብሔር በጽድቅና በእውነት በመጠበቂያቸው ላይ ቆማችሁ እግዚአብሔርን ጠብቁ። የተናገረው እግዚአብሔር ታማኝ ነው አይደለም? ይሄን እኛን የዘላለምን ሕይወት ሰጥቶናል። እግዚአብሔር የተባረከ ይሁን። እግዚአብሔር በመንገዳችሁ ላይ ይመጣል፣ ያስደንቃችኋል፣ ያስገርማችኋል። እግዚአብሔር ይባረክ። ሁለተኛው ደግሞ የቤተክርስቲያናችንን ጩኸት ለመጮህ ነው በፊታችሁ ያለሁት። ወገኖቼ ሆይ እንደምታዩት እንግዲህ ይሄው ጠረግን ያለነው ወደ ስራ ልንገባ እየተዘጋጀን ነው ያለነው። እንግዲህ ቦታውን የጠበቀ የአምልኮ አዳራሽ ለመስራት አቅማችን ውስን ነው። ስለዚህ ወደ ህዝብ ለመውጣት ተገድጃለሁ። እንግዲህ ይህን ምስክርነት የምትሰሙ ሁላችሁ የእግዚአብሔርን ስራ ለመስራት ቅን ልቦናችሁ ከኛ ጋር እንዲሆን እጆቻችሁ እንድትዘረጉ ቦታውን የሚመጠን አዳራሽ ለመስራት በገንዘባችሁ፣ በእውቀታችሁ፣ በእቃዎች አቅርቦት የምታቁኝም የማታቁኝ ገለገልኳችሁ በውጭ ሀገር ያላችሁ በአገር ውስጥም ያላችሁ የአባቴ ብሩካን እግዚአብሔር ይረዳችኋል፣ ያግዛችኋል። እግዚአብሔር በታምራት በጀመረው በዚህ ታምራታዊ ስራ ላይ ሁላችሁም እጆቻችሁን በቻላችሁት መጠን በሙሉ እንድትዘረጉልን መረጃችንን ከላይ አስቀምጠናል። ከላይ ባስቀመጥነው መረጃ ፈጣን ምላሽ በጣም እንጠብቃለን። እግዚአብሔር እንድናገለግልበት ፈጣን መልስ እንፈልጋለን። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። ቤተክርስቲያን
የጸጋ ወንጌልን ይዛ ተስፋ ወደ ቆረጡት ለጎዳና ተዳዳሪዎችና በአስከፊ ሥራ ወደሚተዳደሩ እህቶቻችን በሱስ ወደ ታሰሩት ሄዳ ነፃ የማውጣቱን ሥራ ትሰራለች። ለምሳሌ ያህል መቀሌ ዩኒቨርሲቲ ተማሪና ተመራቂ የሆነው ይወጣት አሽሽ አጫሽና ሻጭ ነበር። በድንገት ሕይወቱ ወደ ጎዳና ያመራል። በቤተ ክርስቲያን በኩል ሲያልፍ ይገባል። ናም ጌታ ያኪነዋል። ሮብለት ወደዚህ የመጣው በጣም አሽ ተደግሞ እና በጣም በቃ ተንዚያ ድንገት እዚህ ጋር ያለ ፕሮግራም ነበር። ዝም ብዬ ድምጽ ሰማ ገባው እና ገብቼ ፓስተር እየጸለየች ነበር። ለበሽተኞች ምናምን ወቀን ነበር እና አለች ጸለየች። ሚያዝያ 9 11 ሚያዝያ 11 ይመስለኛል ቀን በቃ ከዛ በኋላ አትሽማላክ እኔ ለራሴ በአርሲ አሞላ ጠቦ ባለችው ቤተክርስቲያን ሕዝቡን ሁሉ የክርስቶስ ተቃዋሚ መንፈስ አስሮ ቢገኝም ቤተክርስቲያኒቷ የታደገች በክርስቶስ ስም እየፈታች እየታደገች ትገኛለች። አጋንንት በካንሰር መጥቶ ሊገላት ያዘጋጃት ሴት ናት። በቤተክርስቲያን መጣ በስሙ ኃይል ነፃ ወጣች። በየቀኑ እጅግ ብዙ ሰዎች ከአጋንንት የታሰሩ ይፈታሉ። ከመቶ በላይ ምዕመናን በህብረት በሚያመልኩበት በዲላ ባለችው ቤተክርስቲያን በአርት ሚኒስትሪ ኢትዮጵያ ከተባለ አገልግሎት ጋር ለ4 ቀን በተዘጋጀ ክሩሴድ 135 ሰዎች በላይ ወደ ጌታ ክርስቶስ በንስሐ ተመልሰው የተጨመሩ ሲሆን ብዙዎቹ በኃይል የተነቃቁበት በመንፈስ ቅዱስ ደግሞ ተወልደው ኪዳናቸውን ማደስ የቻሉበት አንዳንዶችም ከአጋንንት እየተፈቱ ነፃ የወጡበት በከተማውም ትልቅ መነቃቃት የፈጠሩ ነው አልፏል። ዛን ቻፕል ስለነበረ በእነሱ በኩል የተዘጋጀ ፕሮግራም ነበረ። አስደናቂ ነገር ነው ያየሁት። እኔ ሁሉ ነገር ካሰብኩትና ከጠበቅኩት በላይ ነው የሆነብኝ። በጣም ብዙ ህዝብ ነበረ። በጣም ብዙ ህዝብ እንደው በቁጥር ለመናገር እስከሚከብድ ድረስ በጣም ብዙ ህዝብ ነበረ። በቃ እግዚአብሔር ማይትሊ ሲሰራ አይቻለሁ። የእግዚአብሔርን ክንድ ነው ያየሁት። የእግዚአብሔርን ስራ ነው ያየሁት። ደስታችሁ ይመለሳል። ግሎሪ ኦፍ ሆሊ ስፒሪት ኢንተርናሽናል ቸርች በአዲስ አበባ ባለችው አጥቢያ ወንጌልን በመስበክና ነፍሳትን በመናጠቅ አጣዳፊ ሥራ ላይ ትገኛለች። እንዲሁም ሰዎች ነፃ እየወጡና እየተፈቱ ተጠምቀው ለእግዚአብሔር መንግሥት ሠራተኛ ይሆናሉ። ለምስክርነት ያህል ቁስል በቃ መግልና ውሃ ነው የሚወጣው። ከዛ ይሄን ልጅ አራስ እያለው ነው የጀመረኝ ገና በ15 ቀን። እሺ ከዛ ምንም ለውጥ አልነበረውም። ተመልሼ ከዛ መጥቼ ድጋሚ ሲያማኝ ጤና ጣቢያ ሄድኩኝ። ሲሄድ እዚህ እኛ ጋር ምንም ለአንቺ የሚሆን ነገር የለም፣ እዛ እንደገና ተመልሰሽ ሂጂ ስሉኝ ቀኑ እሁድ ሰኞ ሊሄድ ሰኞ ቀጠሮ እዛ ሂጂ ብለው ሊሄድ ድጋሚ ሊሄድ እሁድ እዚህ መጥቼ ሲጸልይልኝ ከዛ በኋላ ምንም አሞኝ አላውቅም። ቁስሉ ዳነ፣ ሙሉ በሙሉ ጠፋ። ሃሌሉያ! Hey!
መጋቢ አስረሳሽ ከልጅነቷ ጀምሮ በውስጧ የነደደውን ይህን የወንጌል እሳት ለማቀጣጠልና ከፍጻሜ ለማድረስ ትሰራ የነበረውን ስራዋን ትታለች። እስቲ ስለ እርሷ የጅማ ዩኒቨርሲቲ መምህር ከነበሩት ከወንድማችን ጌታቸው እንስማ። ፓስተር አስረስ ጋር የተዋወቅነው ያኔ እኔ የምሰራው በጅማ ዩኒቨርሲቲ ነበር። እሷ ባለቤቷ ቀድሞ ወደ ጅማ ዩኒቨርሲቲ ተዛውሮ ስለነበር እሷም ወደ ጅማ ዩኒቨርሲቲ የምትዛወርበት እድል አገኘች። ሂሳብ ክፍል ለጥቂት ጊዜ እንደሰራች በኋላ የዩኒቨርሲቲው የሂሳብ ክፍል ኃላፊ ሆነች እና የሂሳብ ክፍል ስራ ትንሽ አድካሚ ነው። ሆኖም ግን እሷ በነበረችበት ጊዜ ኃላፊዎቿ በጣም እንደተደሰቱባት አውቃለሁ። ግሎሪ ኦፍ ሆሊ ስፒሪት ቸርች የሚመሰክሩ መንፈሳዊ ጽሑፎችና ትራክቶችን እያሳተመ በማሰራጨት ወንጌልን ላልዳኑ በማድረስ ዋና ተግባሩ አድርጎ ሲንቀሳቀስ የቆየ ሲሆን በተለይም በመጋቢ አስረሳሽ ተደርሶ የተዘጋጀው ያልተሰማ ጩኸት ፊልም አሳትሞ በማቅረብ በወንጌል በተደረሱት ቅዱሳን አልፎ ክርስትናን ባልተቀበሉ ሰዎች ዘንድ በማድረስ ወንጌልን ተልኮ ጎን ለጎን በውርጃ ምክንያት ለሚጠፋ ሕይወትና የሴት እህቶቻችን መከራ እንጩ በማለት ከፍተኛ እንቅስቃሴ እያደረገ ቆይቷል። ይህንን እየሰራች ያለች የወንጌልን ኃይል እየገለጠችና ወንጌልን እያስፋፋች ያለች ቤተክርስቲያን የእርሶን ድጋፍ ትፈልጋለች። በክርስቶስ አካል ጋር አብሮ መቆም አለበት። እቺ ቤተክርስቲያን በቦታ እጦት ምክንያት ሳቢያ መንከራተቷን ማቆም አለባት። በሙሉ ኃይሏ የእግዚአብሔር ወንጌልንና የወንጌልን ኃይል መግለጥ ትፈልጋለች። የወንጌልን እውነት በመመስከር በአጋንንትና በበሽታ የተጠቁትን ነፃ እንዲወጡ እየተጋደለች ነው። የእርሶን ኃይልና ማገዝ ትፈልጋለች።